ጤና ይስጥልኝ እንዴት ሰነበታችሁ? ለመላው የክርስትና እምነት ተከታዮች እንኳንም ለሶስተኛው ሳምንት ለታላቁ የሁዳዴ ጾም ማለትም ጾመ አርባ ጅማሬ በሰላም አደረሳቸው። አሁንም ጾሙ የበረከት የጥንካሬና የመንፈሳዊ ጽናት ጾም እየሆነላችሁ እንደሆነ ከልብ አምናለሁኝ። ከዚህ ጋር በተያያዘ ለመላው የእስልምና እምነት ተከታዮችም መልካም የረመዳን ጾም መርሃ ግብር እንዲሆንላችሁ ከልብ መመኘትን ፈልጋለሁ። እንደሚታወቀው ዛሬ ነገረ ዓለማችንን ሳስበው ነገሮች ሁሉ ከተፈጥሯዊና ስነ መለኮታዊ ባህሪያቸው ውጪ እያፈነገጡ በተለይ የትግራይ ሕዝብ በውስጥም በውጭም የበሉበትን ወጨት ሰባሪዎች በሆኑ አልባሊ ሰዎች በደረሰበት ታሪካዊ ክህደት ምክንያት የከፈለው ሰብአዊና ቁሳዊ መስዋዕትነት ለመጪው ዘመናትም ቢሆን ትውልድ እየዘከረው ይኖራል። ጉዳዩ አስከፊና እጅግ ከባድ ስለነበር ለሁሉም ይህን ሁሉ መከራና ሰቆቃ በራሴ እይታ ሳስበው በተለይ የእምነት ልኬታችንም አደጋ ላይ ወድቆ ወደ እግዚአብሔር በበለጠ መውደቅ ይኖርብን ይሆናል የሚል ግላዊ እምነት አለኝ። እስቲ የተያዝነው ጾም ለመዘከር ወደ ዋናው መርሃ ግብራችን ከመግባታችን በፊት ለመንፈሳዊ ጥንካሬያችንም መልካም ስለሚሆን የአንድ ደቂቃ ያህል ዝማሬ እናድምጥ። አብራችሁኝ ቆዩ። ተመልሰን ተገናኘን። በመግቢያው ለማስተዋወቅ እንደሞከርኩት ቪቪሲ ማለትም ቮይስ ኦፍ ዲ ቮይስለስ ቻናል ትግራይ ባሳለፍነው ሳምንት በዓለም አቀፉ ማህበረሰብ እይታ ምን ያህል ትኩረት ተሰጣት በሚል ዳሰሳ እናደርግ ነበር። በዚህ መነሻ
በሽፋን ደረጃ 10 የሚጠጉ የመገናኛ ብዙሃን አውታሮች ትግራይና ከትግራይ ጋር በጂኦ ፖለቲካዊ እንቅስቃሴና ትስስር ያላቸው ከባቢያዊና ወቅታዊ ሁኔታን አስመልክተው ያው ትግራይን ለመቃኘት ሞክረዋል። በዚህ ሳምንት እንደኔ ሙያዊ እይታ ግን ከአንዱ ዜና በስተቀር ትግራይን አስመልክቶ እዚህ ግባ የሚባል ዓለም አቀፍ ዘገባ አልነበረም። ከቆየም ዘግይቶ የሚመጣ እንደሆነ እንጂ እንደሚታወቀው የፕሬዝዳንት ትራምፕ ውሳኔዎችን መነሻ በማድረግ የአሜሪካ የልማት ተራድኦ ድርጅት መታገድ ወደ 20 ሀገራት ይፈስ የነበረው $60 ቢሊዮን መቋረጡን ተከትሎ በዓለማችን ካሉ ሀገራት መካከል 20ዎቹ ሀገራት በቀጥታ የተቋረጠው እርዳታ ቀጥተኛ ተጠቃሚዎች ነበሩ። ከነዚህ 20 የሚያህሉ የእርዳታው ተጠቃሚዎች ታዲያ በሁለተኛ ደረጃ የተጠቀሰችው ኢትዮጵያ መሆኗ ነበር። ትግራይ በዜና ዘገባው የተካተተችውም በዚህ አጋጣሚ ነው። እንደ አሶሲኤትድ ፕሬስ ዘገባ በአሜሪካ የልማት ተራድኦ መቋረጥ ምክንያት ለ1 ሚሊዮን ትግራዎት ይደርስ የነበረው እርዳታ መቋረጡ ነው። የትግራይ አደጋ መከላከልና ዝግጁነት አስተዳደር ኮሚሽን በምንጭነት ጠቅሶ አሶሲኤትድ ፕሬስ የዘገበው። እንደ ዜና አውታሩ ዘገባ የጤና ጥበቃ ሚኒስቴር በሀገሪቱ የተለያዩ የጤና መስኮች ይሰሩ የነበሩ 5000 ኢትዮጵያውያን የጤና ባለሙያዎችም የኮንትራት ውላቸው መቋረጡን ነው አሶሲኤትድ ፕሬስ በዘገባው ያስታወቀው። ይህ ሲታሰብ ታዲያ የአሜሪካ ወቅታዊ ፖለቲካዊ አቋም መነሻ ተደርጎ በዓለም ውስጥ እየተከሰተ ያለው ፖለቲካዊ መመሰቃቀል ልብ ብዬ እከታተለዋለሁ። እኔ አሁን በዝርዝር አልሄድበትም፣ የራሱ የሆነ ጥልቅ ትንታኔ ስላለበት ነው። ጉዳዩ ከስሜትና ከራስ እይታ አንጻር የሚታይ ጉዳይ ብቻ ሳይሆን እጅግ በተጨበጠ መረጃና በደበረ ፖለቲካዊና ምጣኔ ሀብታዊ የእውቀት ሰገነት ላይ ሆነ የሚተነተን ጉዳይ በመሆኑ ነው። በአጠቃላይ በዘልማድ ወርልድ ክላስ ኦርደር የተሰኘው የልዕለ ኃያላን ሀገራት አሰላለፍ ከወዲሁ መዛባቱን ጠቋሚ መረጃዎች ቢኖሩም ጂኦፖለቲካዊ አየር ንብረቱ ፍጻሜ ምን ሊሆን እንደሚችል በቅርቡ የምናየው ይሆናል። በትዕግስት ጠብቁኝ። ይህን አስቤ ሳበቃ የትግራይ ክልላዊ ሉዓላዊነት ማስጠበቅ የተሳናቸው የትግራይ ፖለቲከኞች እርስ በርስ እንደ እብድ ውሻ መናከሳቸው አላንስ ብሏቸው ያን ብርቱ ጀግናና ጨዋ ህዝብም የነሱ ፖለቲካዊ ተዋስኦ ተዋናይ እንዲሆን
በሰፈርና በቀበሌ በወረዳና በአውራጃ እንዲከፋፈል እየሄዱበት ያለው እጅግ ስሁት ርቀት ልብን ይሰብራል። እኔ አስረግጬ ልንገራችሁ፣ የዓለም አቀፉ ፖለቲካዊ ስነ ምህዳር ልብ ለሚል ሰው የትግራይ ፖለቲከኞች በተገኘ ምን ይሁን ምን ዩቲዩብ ቻነል እየተርመጠመጡ ሲንተፋተፉ ሳይ በግሌ ስጋዊና መንፈሳዊ ሀፍረት ይሰማኛል። በርግጥስ አሁን በአሜሪካ ልማት ተራድኦ መቋረጥ ምክንያት 1 ሚሊዮን ተጋሩ እርዳታቸው መቋረጡን በይፋ አወቅን። ተጽዕኖው ምጣኔ ሀብታዊና ማህበራዊ ስለሆነ ያ የፈረደበት ህዝብ በረሃብ ይቀጣል። አሁን የተጀመረው ዓለም አቀፍ አሰላለፍ መዛባትን ተከትሎ ግን እየመጣ ያለው ጂኦፖለቲካል መዛባት ክልላዊ ሉዓላዊነቷ ላላስጠበቀችው ትግራይና ይህን ለማድረግ አቅም ላጡት ፖለቲከኞች ተጽዕኖ የት ድረስ ሊደርስ እንደሚችል የሚያሰናስል ፖለቲከኛ ትግራይ ይኖራት ይሆን ብዬ አስብና አንዳንድ ቅስሜ ሲሰበር ይሰማኛል። አንዳንዴ ለራሴም ጥያቄ ይፈጥርብኛል። እነዚህ ገምቱን የትግራይ ፖለቲከኞች በእርግጥ ሰዎቹ እነዛ በወጣትነት ዘመኔ ስማቸውን እንኳ በሙሉ አንደበቴ ለመጥራት ከክብራቸው አንጻር ይከብዱኝ የነበሩ ሰዎች ናቸውን ብዬ አስብና በእርግጥ በውስጣዊ እዝነ ህሊናዬ መልስ አጣበትና አዲዮስ ብዬ ዝም ማለትን እመርጣለሁ። ዛሬ የዓለም አቀፉ ማህበረሰብ የደረሰበት ድንገተኛ ፖለቲካዊና ምጣኔ ሀብታዊ ወጀብ አስቤ ሳበቃ የትግራይ ፖለቲከኞች የሚመሯቸው ህዝባዊ ስብሰባዎችና ውይይቶችን ሳስብ ሰብአዊ ሀፍረት ይሰማኛል። የምዕራብ ትግራይን ጉዳይ አንስቶ በግልጽ መድረክ የሚሞግት ፖለቲከኛ ውለህ ብታድርና ሩቅ ብትጓዝ በፍጹም አታገኝም። በደፈናው የፕሪቶሪያው ስምምነት ተግባራዊ እንዳይሆን አደናቃፊው ከሌና ከሌ ነው ከሚል እርስ በርስ በመካሰስ ያለፈ ጉንጭ አልፋ ክርክር ይልቁንስ አሁን ይህን ጉዳይ በከፍተኛ ሁኔታ ያነሳ ሰው ቢኖር ውግዝ ከማአሪዮስ አድርጎ የመኮንን አዝማሚያ ማየትም እየቻልኩኝ ነው። ትግራይ እግዚአብሔር ይሁናት እንጂ መጨረሻዋ ያስፈራኝ ጀምረዋል። መሪ የሌለው ብርቱና ጨዋ ህዝብ ያሳዝናል። በእርግጥም ያሳዝናል። አብራችሁኝ ቆዩ። በትግራይ ጉዳይ ዓለም አቀፉን ማህበረሰብ ትግራይን አስቦ መጽሐፉም ቄሱም ዝምታ በሆነበት ዘመን ሌላ መጽሐፍ ማንበብ አማራጭ የለውምና መጽሐፍን እንቃኝ። ቢያንስ መንፈሳዊም ስጋዊም መረጋጋት ይፈጥርልን ይሆናል። በዚህ ካነበብኩት በተሰኘው መርሃ ግብር አንዳንዴ በምንጭነት የውጭ ሀገር ሰዎችን ስም እየጠቀስኩ ሳቀርብ እንዲሁ ለመጥቀስ ያህል አይደለም። ጉዳዩ
ከሀገራችን ተጨባጭ ሁኔታ ጋር ያገናዘብን ጉዳዮቻችንን በዛ እይታና በዛ መነጽር እንድንፈትሸው ከሚል ጠቋሚ ሐሳብ ለመስጠት ስለምፈልግ ነው እና ለዛሬም በዚህ በያዝነው ወር ለህትመት በቅቶ እያነጋገረ ስላለው አንድ ዝነኛ መጽሐፍ ለመዳሰስ ወደድኩ። ዛሬ ለመግቢያ ያህል ይኸው ጀመርኩት። አብራችሁኝ ቆዩ። የመጽሐፉ ርዕስ Why Nothing Works: Who Killed Progress and How to Get It Back ይላል። Why can't America do big things anymore? ይልና እንዲህ ተዛማጅ ትርጉሙን ስንወስደው አሜሪካ ከዚህ በኋላ ታላላቅ ክንውኖችን ማከናወን የማትችልባቸው ገፊ ምክንያቶች ወይም ደግሞ እነዚህ ፑሺንግ ፋክተርስ የምንላቸው ምን ናቸው ይላል የብራውን ዩኒቨርሲቲው ኢንተርናሽናል ፐብሊክ አፌርስ ፕሮፌሰር ማርክ ደንከልማን። ይህን አስተሳሰቡን ዘለግ ያደርገውና እድገታችንን እየገደለ ያለው ማን ነው ወደሚል ወደ ነበርንበት እርከን አገግመን የምንመለሰውስ በምን መልኩ ነው እያለ በአዲስ መነጽር with a very new insight ነገሮችን ይመረምራል። አድሬስ ለማድረግም ይቀጥልበታል፣ ይታትራል። Who killed progress and how to get it back እያለ በመሞገት ማርክ ደንከልማን Why can't America do big things anymore ብሎ ለመጻፍ ያነሳሳው ወይም ደግሞ ኢንስፓየር ያደረገው ተወልዶ ያደገባት ኒውዮርክ ከተማ የሆነውን ነገር ያስታውሰዋል። ከተማይቱ ውስጥ አንድ ድንቅ ሰፈር በማርክ አባባል ዮርክ ሲቲስ majestic gateway which was one of the most beautiful buildings in the country ይለዋል። እንደነበረም ያስታውሳል። በሱ አባባል አካባቢው በወቅቱ የነበረው ውበት መጽሐፉ ላይ እጅግ በሚጥም ቋንቋ ያብራራዋል እኔ ከምለው በላይ። ታዲያ በአካባቢው የከተማዋ ውበት ለመጠበቅና በአዲስ መልክ ለማስፋፋት በፕሮጀክቱ ውስጥም የባቡር አገልግሎት ተካቶበት የበለጠ እንዲያምር በሚል አዲስ እቅድ ሰፈሩ እንዲፈርስ ይደረጋል። ደንከልማን እንዲህ ነው የሚለው ይህን ፕሮጀክት በተሻለ ሁኔታ ገንብቶ ከነበረበት ሁነት አሻሽሎ ለመገንባት የኒውዮርክ ከተማ አስተዳደር ለ30 ዓመታት ያህል በዝምታ አይቶታል። 30 ዓመት እንደፈጀበትም ደንከልማን ያስታውሳል። በዚህ ቁጭት የወለደው ስሜት ፕሮፌሰር ማርክ ደንከልማን አጠቃላይ የሰሜን አሜሪካ እድገትን አስመልክቶና በምርምር አስደግፎ ሁኔታውን በስክነት ገምግሞታል። ፕሮፌሰር ማርክ ደንከልማን በእርግጥም በምልሰት ታሪክን ቃኘ። አሜሪካውያን እንዲህ አይነት ስንፈተ እድገት ማለትም
ፕሮግሬሲቭነስ ሁነት ገብተናል ይልና ስለምን ግን እያለ ሞጋች ወይም ደግሞ አርጊሜንቴቲቭ የሆነ ሐሳቦችን በመተንተን ይጠመዳል። ከዚህ ስነ ሞገት እየተነሳ በእርግጥም ፈጣን እድገት ድሮ ቀረ እያለ በሐሳብ ሲቆዝም በጽሁፉ ኩልል ብሎ ይነበባል። ግን ለምን እያለ ይጠይቅና መልሱ በራሱ ስነ ሐሳብ ምላሽ እየሰጠበት ይሄዳል። የቀደምት የአሜሪካውያን አያቶቻችን ባህሪያቸው ይልና አሁንም ደግሞ ደጋግሞ በምልሰት ይቃኘዋል። ያኔ አያቶቻችን አሜሪካውያን የሚያቀነቅኑት ሁለት የእድገት አስተምህሮ እና ንድፈ ሐሳብ ፕሮግሬሲቭ ቲዮሪ እንደነበር ይዘክራል። ቀዳሚው አስተምህሮና ንድፈ ሐሳብ ሃሚልቶኒዝም ይሉታል። ሃሚልቶኒዝም በእንግሊዝኛውም ይኸው ነው። ሁለተኛው ደግሞ ጄፈርሰኒዝም ይሉታል ብሎ በመጽሐፉ እጅግ ይተነትነዋል። ቀዳሚው የእድገት አስተምህሮና ንድፈ ሐሳብ ማለትም ሃሚልቶኒዝም ምን ማለት ነው ብሎ እዛ ይጠይቅና ራሱ መልስ ይሰጥበታል። ይህ ሃሚልቶኒዝም እድገትን የምናስመዘግብበት ብቸኛው መንገድ ሀገረ መንግስቱንና ተቋማትን በማጠናከር የሚያጋጥም መሰናክልን በቁርጠኝነት በመፋለም መሆን ነበረበት። ለዚህ ደግሞ ጠንካራ መሪና መረጃ የበለጸገ ልሂቃንን በማሳተፍ የተፈለገው የእድገት ማማ ላይ መድረስ እንደሚቻል በሰፊው ያብራራዋል። የመንግስትና የልሂቃንን ትስስር ለእድገት ብሎ በሰፊው ይተነትነዋል። ሁለተኛው የእድገት አስተምህሮና ንድፈ ሐሳብ ማለትም ጄፈርሰኒዝም እድገትን የምናስመዘግብበት ብቸኛው መንገድ የሚል መከራከሪያ ሐሳብ ያቀርባል። የዚህ ንድፈ ሐሳብ የትኩረት አቅጣጫ ኃላፊነት የማይሰማቸውና የተማከለ ህዝባዊ ስልጣን ላይ ያሉ ባለስልጣናትን በግፉአን ዜጎች ላይ የሚፈጽሙትን ያልተገባ አስተዳደራዊ በደል እግር በእግር እየተከታተሉ በመረጃ የበለጸገ ህዝብን በማደራጀት የሀገረ መንግስቱ እድገት ህዝባዊ መሰረትና ተሳትፎ እንዲኖረው ማድረግ ነው። ይህንን ህዝባዊ መሰረትና ተሳትፎ ያለው የሀገረ መንግስት ግንባታ መሰረቱ የሰፊው ህዝብ ተሳትፎ ስለሚሆን ውጤቱም የተሳካ ነበር ብሎ ያስቀምጠዋል። የሆነ ሆኖ ይላል ፕሮፌሰር ማርክ ደንከልማን በሃሚልቶኒያን ይሁን በጄፈርሰኒያን አስተምህሮ ስነ ሐሳብና ስነ ሙገት ልማቱ መጥቶ ህዝቡን አስደስቶ መኖር ከተቻለ ባልከፋ ነበር። አሁን እየታየ ያለው የኑሮ መመሰቃቀል ያሳስበኛል ይላል ደንከል።
አሜሪካውያን እንደ ችግር የሚቆጥሩት የእድገታቸው አቅጣጫ ተደናቅፎ ለህዝቡ የሚሆን ቁሳቁስ ማለትም the public goods የምንላቸው በገፍና በተመጣጠነ ዋጋ ሳይቀርብ ሲቀር የቤት አቅርቦት የዜጎችን ፍላጎት መነሻ ባደረገ መልኩ አለመቅረብ ከሆነ ጉዳዩ እንደ ሀገር የመሰረተ ልማት አውታሩ ወይም ደግሞ ኢንፍራስትራክቸር ማደግ በሚገባ መልኩ አለማደጉ የኃይል አቅርቦቱ ማለትም ኢነርጂ ሰፕላይ ውስንነት ከታየ በምንም አይነት መስፈርት ተጠያቂው በአቅመ ቢስ መንግስት ምክንያት የተከሰተ ተጠያቂነት መሆን ይኖርበታል። ኢንኮምፒተንት ገቨርንመንት ያለ ያሰምርበታል። የዚህ ፀሐይ የሞቀው ሀቅ የመከሰቻ ሚስጥሩ ሌላ አይደለም ይላል ማርክ ዳንከልማን። የመንግስት ስልጣን በህዝበኞች እጅ ወይም ደግሞ into the hands of the populace ወድቆ ሲያበቃ ይኸው መሪ በሚፈጥረው የተዛባ ፖለቲካዊ ስነ ምህዳር ከመጸጸትና ከመቆጨት ይልቅ በፈጠረው ገጽታ እኔ ከሌለሁኝ አለቀላችሁ ወደሚል ዝንባሌ ያጋድላል። ቃል በቃል ይህን ሊያደርግ የሚችል ከእኔ በስተቀር ሌላ ኃይል የለም I alone can fix it በሚል የተሳሳተ ድምዳሜ ሀገር ወዳልተፈለገ ድምዳሜ ሊደርስ ይችላል። እንዴት ለሚለው ጥያቄ መልሱ ዘለግ ያለ ነውና በሚቀጥለው ሳምንት ከፕሮፌሰር ማርክ ዳንከልማን ጋር አብረን ሆነን የምንመለከተው ይሆናል። እንግዲያውስ ለዛሬ በዚህ ላብቃ። የተነበበውን ሙሉ መጽሐፍ ለእናንተ ማቅረብ ከባድ ነው፣ በጣም ይገባኛል። ወቅታዊ ሁኔታው፣ ጊዜው፣ ስነ አእምሮአችሁ ዝግጅት፣ ሶሻል ሚዲያው አውትሌት የፈጠረው ተጽዕኖ ተጨማምሮበት ያው ረዘም ያለ ዝግጅት ማዘጋጀት አልተቻለም። ለሁሉም ግን ለዛሬው አዘጋጁ ታደሰ ሚዛን ተካ እና የቴክኒክ ባለሙያው የአርቲፊሻል ኢንተለጀንሱ ኢንጂነር አስፈታው ባይጋ በጋራ በመሆን ነበር። አብራችሁን ስለቆያችሁ እግዚአብሔር ያክብርልን። በሚቀጥለው ሳምንት እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ ከልብ እየተመኘን መልካም የሁዳዴ ጾምና መልካም ረመዳን እንዲሆንላችሁ እንዲሁ እንመኛለን። አዘጋጁ ታደሰ ሚዛን ተካ ነበርኩ ከአሜሪካ ዋሽንግተን ስቴት።